ሶላን ሶል እንዴት ነህ? ሶል ወይ እግዚአብሔር ይመስገን። የአንተ ሽንት ለአራት ሴት ፀጉር አሳደጋ ስሉ ነው የሰማ። ለምንድን ነው የማትልክልኝ? አርሲ ትይጅ በነገራችን የሆነ ነገር አለ ጌታን ታው ሶላን የኔ ሽንት እንደዚህ መድኃኒት ሆኗል። አታውቅም እንዴ? ለማን ነው የላከው አንተ አታውቅም? ኧረ ቆይ እንዳውም ማለት የምን ጥላቻ ነው? ቆይ ኦሮሞ ስለሆንኩ ነው የምን ጥላቻ ነው ለኔ የማትልከው? ኦሮሞ ነው እያልክ አልነበርክም እንዴ? ለምንድን ነው ለኔ የማትልከው? ለአራት ሴቶች ልካ ይኸው የሶላን ሽንት ነው ብላ በውስጥ መስመር ነገረች። ለምንድን ነው የማትልክልኝ ለኔ? እኔ ምን አድርጌክ ነው አንተ? አንዴ እሺ መጣሁ ይዤ መጣሁ አንዴ አራት በናስቆም ተው ተው አት ለምን ትሄዳለህ? ቅር ሊላት አይገባም። አንዴ ኦኬ እሺ አምጣም እና እስታብረን እና ለምን ችግር አለ? የምን ግን ያረክስ ይወዳል ያለው ያለ ዛሬ ምን ላይ ነው? አግዙኝ እናንተ ደግሞ አግዙኝ። እሺ ለምንድን ነው ለቲጂ ማትልኩ ብሎና ጩውልኝ ድምጽ ሆኑልኝ። እሱ ሲመጣ ማለት ነው ይኸውልሽ የወጣት ነው እንጂ የአማራም የትግሬም ሆነ የምንም ችግር የለውም። ብቻ የወጣት ላ ቆይ ለሱ አይደለም እኮ ሶላን እኮ ዘረኛ ሆኖ ነው እኔን እዚህ ጋር ትቶኝ ለአራት ሴቶች ልኮ ነበረ። አራቱም ተቀብቶ ማለት ነው። አራቱም ተቀብቶ አሁን ለከነካ አንተ ይወዳን ያለም ያለ ይሄው ለቲጂ ሞልቼው መጣሁ። ላክልኝ ዛሬው ላክልኝ። የታ እንዴት ነው ይበቃሻል? በቃ ለስንት ጊዜ ነው የሚቀባው ሶላን? 1 ሊትር ነው በስንት ቀን ነው የምጠቀመው? ይኸውልሽ ለሳምንት አታቋርጪ። ከዛ በክዳን አንድ ሰዓትና ማታ አንተ አይደለም ምን ነው ሽንት ነው ላውራ ያልከው? የሽንቱ አባት እኔ ከሶልዬ ነው የሚሰማው፣ ከሶላን ነው የሚሰማው። የሽንቱ አባት እሱ ነው። ለምንድን ነው አንተ የምታወራል? ዶክተር ነህ እንደ አንተ ሸናክልኝ። አንተ ሶልዬ አውራልኝ። እኔ አባት ሽንት ቤት ስትገቢ ሽንት ስሸኝ አንዴ ትቀበያለሽ። ልጅቷ እንደዚህ አላለችኝም። እሷ ደግሞ እንደዚህ አላለችኝም። አይታችኋል? ሶላን ሚቀኛ ነው። ልጅቷ እንደዚህ ነው ያለች። እሺ ዝቅ ብለሽ ፀጉርሽን አሳይ። ይሄ የኔ አይደለም። ተሸክሜ የሰው እኮ ነው ተሸክሜ የሚሄደው። ሶላን አታውቀኝም እንዴ? አሁን እሺ እኔ መገመት አለ ለቲጂ ኦሪጂናል ለሰጠ ያቺኛው ደግሞ እንዳለችኝ 3 ማንካ 1 ሶላን ብለህ ትጨምራለች። 2 ሶላን ሶልዬ ሶላን ብለሽ ተቀበይ አለችኝ። ከዛ ሁሉም ፀጉር ይለያያል። እኔ አሁን በፀጉር ነው የምሄደው። ገባሻ? ምን አይነት ፀጉር ነው በሶላን ስም የሚያድገው? ሁሉም ያሳድጋል። ግን ያንቺ ምን ሰዓት ተጠቅመሽ ነው? እኮ ጥያቄ ሶላን ሁሉ ጊዜ እኔ የፀጉር ነቅን እንደሚወራ ታውቃለህ። ቲክቶክ አሁን አይደለም አንተ መጠቀም የጀመርከው ቆይተሃል። ለምንድን ነው ለእኔ ያላከው ለ3-4 ሴቶች ልካን የሚያስቀራከው ጉዳይ ለምንድን ነው? ምን ጥላቻ አለብኝ እኔ እናንተ ጋይሰን ግራ ተጋባው። ታብታብ አድርጎ ለምን ምን አረኩት እኔ? እሺ ይሄ ሰሰሚ ለምን አልጠየቅሽኝም አንቺ? እንደ ጽፈልግ ነው አማርኛ ኦሮምኛ ትነብም ይሁን ምን አቅልሃል? ሶላን ብዬ ጽፈልግ ለምንድን ነው ማላነበው? ሽንት ሶልዬ ሽንት ላክልኝ መድኃኒት አንተ ጋር ይገኛል ብሎ ጽፌ ያለው አላየህም? ለምን እንደ ትንቀኛለህ? እንደ ለምንድን ነው? እህት እኮ ነኝ እኔ። እንደዚህ ሁሉ ጊዜ የሰው ሂድዬ የሰው ቆሻሻ ተሸክሜ ስሄድ አታስብልኝም ትንሽ? ለፀጉር ብዬ ባላጥቼ እዚህ ቁጭ ስል አላሳዝንህም? እኔ ለፀጉር ብዬ አሜሪካ ቀራሁት እኮ። አሜሪካ ቲኬት መጥቶልኝ ፀጉር የላትም ብሎ ለኢምፖርት አስመለሱኝ። አገር ኢትዮጵያ ሆኜ ባል አገኝቼ ፀጉር የላትም ብሎ 2 ወንድ ሽምግላ ቁጭ ብሎ ፀጉር የላትም ብሎ ተመልሶ ሄደ። ሽማግሌ 2 ዱባይ መጥቼ አንድ ቀን ፀጉር እንደዚህ አድርጌ ሞል ውስጥ አርግቶኝ አንድ ልጅ አይቶኝ ዋው ብሎኝ ፀጉር ፈትቼ ሁለተኛ ዙር ሲያየኝ ጥሎኝ ሄደ። እና ታዲያ እኔ እህት አሳዝንም ትንሽ ምንም ትንሽ ተልባ ራስ ላይ ይተከል። ተልባ ተቀበይ፣ ሩዝ ተቀበይ፣ ድንች ተቀበይ፣ ቲማቲም ራስ ላይ ትቀይጂና ዱቄታ አንቺ አይደለም ለፀጉሬን ያሳጨርሽው ማርያም። ፀጉር ተልባ ተቀበይ ትለኛለች። ልጅ እያለሽ የ5 ዓመት ልጅ እያለች ፀጉር ነበረሽ?
ነበረኝ ቆረጥኩት። እንዴ አንቺ የሚቆረጠው እኮ የሴት ፀጉር እኮ ከዚህ በታች ያለ ነው መጸዳት ያለበት። ናቅበረኛ አለው ክሽልልቀው ናቅበረኝ ና አይ እሱማ በዛው ይቀራል ከመጣ እንዴ ከዚህ በላይ ሙቺ በለኛ ምን ነው ታዲያ መጥቼ ልቀበረው አልከኝ። መቀበራ መቼ አጣሁት እኔ? አይ ነው ከዚህ በታች አሁን ምን ማድረግ እንዳለብኝ ነገር ነው ያልኩት እንጂ እኮ እኔ ግደለኝ አላልኩህም። አንተ ልትገለኝ እኮ ነው። ነው እሱ እኮ ያለው ከዚህ በታች ያለውን ፀጉር ነው መቆረጥ ያለብሽ ነው። የለኝም እዚህ ላይ ሲኖር እኮ ነው ታች የሚኖረው። ታችም የለም እበቱን ቀሄ ታች የለኝም። ከት ላምጣ? ምን ቆርጦ አለብኝ? ከት ነው የምቆርጠው? እንዴት ነው ታች የሌለሽ? ታይ እዚህ ጋር የሌለኝ እዚህ ከት መጥቶ ነው እዚህ የሚበቅለው? እዚህ የለም። ከት ነው የሚመጣው? አስብበት እስቲ። በቃ እኔና ከጺማችንም ቢሆን ትንሽ እንትን እንድታረጊ ምናምን ነገር እናግዝሻል። እሱ መሸከም ያቅተኛል። ምን ነው አንተ ጋር ምን አመጣ ታዲያ? ያው ሂንዲ ሞልቶ አይደለ እንደጠገቤ ነው። አይ ይሄ የሚተከል ነው አንዲ የሚተከል ምናምን ከአንተ ላይ ቆርጦ ነው ላይ ግንባርሽ ብዙ ነው እንዴ? ለማስተካከል እዚህ ጋር ከመጣስ የኢትዮጵያ ሴቶች ሲያስቡ የመዳም ጭወት ነው ግንባራችሁ ወደ ፊት ያወጣው እንጂ ይሄ ችግር የትጂ ችግር ብቻ አይደለም። ሁሉም ሴቶች ግንባራኝ ነው ዱባይ ውስጥ የሚኖረው። ምን ነው እኔ ብቻ ነው ያየከው? ሰላም ነህ? ያንቺ ምንድን ነው? ቆይ አንቺ እንዲያድግ ነው የፈለግሽው ወይንስ የሳሳው መሙላት ነው? ኧረ መቼ ሳሳ አለ? መጀመሪያ አለ እና የሚሳሳው እኔ ፀጉር ነው የፈለኩት። ረጅም ሳሳ ሙሉ ነው እሱ ውስጡ ጭቅ ነው ግን የሚረጅመው እንደዚህ ረጅም ታውይ። ኦኬ ፀጉር አለሽ ግን አይረዝምም ነው እና አንተን ያሳሰበ የሞላጣ ነገር ነው። እኔ ደግሞ ያሳሰበ የረጅምነቱ ነው። በቃ ቲጂ በቃ አይዞሽ በቃ ምንም ውስጥ ሆኜ ትላንትና የመዳን ቤት ነበርኩት እና የኔ አባት ከትላንት ወዳ ከመዳን ቤት ወጥቼ አሁን ሽንት ቤት ሲገባ የሰው ቤት ገባለው። እኔ ይሄ ኮርኒስ ቤት አላቅበትም። የኔ ቤት ገባለው ብዬ የጎራ ቤት ገባለው። አሁን ይሄን ፈርቼ ነው ሽንቴን ይዤ ቁጭ ያለኩ የኔ አባት ይጂኒ ሱራ ከዱባ ማሎዳስ እንጀቻረንም ምን አገባሽ ቢያት እኔ ዱዴ ከዱባቸው እኮ ምን አገባሽ ቢያት ቅንቅናም ደግሞ አሁን እሱን በልታ ፎቶ ልትወስድ ነው መጣ። ኧረ እኔ የት ልግባ? ከኢትዮጵያ ሴቶች የት ልግባ? አባቴ ውሰደኝ። ሰውዬው እዛ ነው ያለው። ፎቶ ነው እዚህ ያለው። ደግሞ ፎቶ ልትወስጂ ነው ቅንቅናም ወላንሳው አራስቼ ያለው ነው የተቃጠልኩት እኮ። ባልሽን ሰቅለሽ ነው ሊወስዱብሽ ነው በፎቶ እንዴ? በአካል ወስደው ፎቶ አይተው ሊወስዱ ፎቶ ፎቶ ታዲያ ፎቶውን አይተው ከዛ ከአንቺ ፎሎወር ላይ ሊወስዱት እኮ ነው። ውሰጂ እንግዲህ ይለይልሽ፣ የደሞ ቦት ይለይልሽ እንግዲህ ብላልልሽ። ኧረ መድኃኒዓለም የት ነክ? በቃ ህብረተሰቡ በጣም አስቸጋሪ ሆኗል። ኧረ የዚህ ልጅ የባሰ ነው። እነኚህ ቆንጆ አይደለም። ከዚህ ልጅ አሁን የቱ ነው የሚበልጠው? እስቲ ጋይስ እስቲ ከነኚህ ሁለቱ ልጆች የቱ ነው የሚበልጠው? የቱ ነው የሚያምረው? የቱ ነው ይሄ ልጅ ነው ወይ እነኚህ ሁለት ልጅ ነው የሚያምረው? እስቲ ንገሩን፣ የቱ ነው የሚያምረው? ጠንቋይ ነው? ጠንቋይ ሰጥቶና እንደ ልጁ የመድኃኒዓለም ያለ የአንቺ ባል በጣም መልከኛ ነው። ከአይን ያወጣው። ኧረ መልካም ብቻ አይደለም እንትን በለው እንጂ እንዴ ምን ልበለው? ተቃጠልኩት የኔ አባት። ብሩኬ ፈርቶ ሄደ። ሶፍርላ አሊኮ ቦታ ሰኒ ተቀርሲሰ ተጀለኒ በር ቲጂ ሲደበሬ ራማነት ልምጣ እንደ ብሩኬ ማን በሾፍታ ኖ አይ ማልጎ ጨርሳለች። የምን ሀገር ኦሮምኛ ነው? እኔ እኮ የጅማ ትንሽ ሞክራለሁ። ኦሮምኛ ትችላለህ? ትንሽ የጅማ ኦሮምኛና የሌላ ሀገር አንድ አይደለም እንዴ? ይለያያል።
ትንሽ ያው አክሰንቱ ነው የሚለያየው። አክሰንቱ ሳይሆን ኦሮምኛውም ትንሽ ይለያያል። የጅማ ወደ አማርኛ ይቀይትን ይላል ትንሽ። ወደ አማርኛ ይጠጋል። ቅልቅል ስለሆነ ነው እዛ ሰፈር። ጅማ ሲጀምር አማርኛ ነው በደንብ የሚነገረው። ለዛ ነው አራት ዲሲካ ማልዳ ብየ መንግስቲ ኬኛቲ በርዱ ብየ መንግስቲ ኬኛቲ ዱቂንካ ወልኬስ ጅራን እንጀ በራ እንጀራ ወልኬስ ጅራን እንጀ በራ ወርኬኛ ሲንጃለዳ ሲንጃለዳ እሱ አሁን ከጅማ ነው ሲንጃለዳ ሚጫሉ ጋይቱ ዱበቴ ማረ ማየ ነሬ ነው ጅማ በለው ገኒ ወይ ጅርታ ገኒዬ ጅራከመቲ ብሩክ ወይ ያከም ነገኩት ኤዩኤል ነው ስምክ? እንግዲህ ችግር አለብኝ ማንበብ። እንዴት ነው ማንበብ የምትፈልግ? እንዴት ነህ? ቲጂኮ ወይ ልቡኮ ብየ መንግስቲ ኬኛቲ ዱቂና ዱጋ ባዬ ገመዴ ቢጫ ከሳባይ መያመገ አስመትዳ ጉለንተን ሞበር ሰሩ ዶዶ ተረፈ ይበላ መጋሌ ኦ ለርዴ መቃዳ በርኖኛቱ ለምን አረ እንደበነኒ እሺ ገዲ የጅርታ ልቡ ይሴራ ዱጋ ታፕታፕ ጎዳሜ ኮፒ ሊንክ ጎዳ ጆል መቃን ሳይኝና ምጫከን ወረ ማሪፈ ድብስተን ኢዮብ ነው ኢዩኤል አለ ከእኔ አባት የት ነው የምትኖረው? ዱባይ። ከቤት አትወጣም እንደ ኢዮብ? እናንተ ታፕታፕ ጎዳ ታፕታፕ አድርጉ። ለምንድን ማልወጣው? ስራ ቦታ እኮ ነኝ። ሴቶች አንተ ጋር ይመጣሉ? ምን ያደርጉ? ምንድን ነው የምትሰራው? ምን አይነት ስራ ቦታ ይመስላል? ፀጉር ቤት ነው የሚሰራው። የወንድ ፀጉር ቤት ነው? ቴንክ ዩ። አይ የሴቶች አማልጠሃል አንተ የኔ አባት። እግዚአብሔር አንተን ይወድሃል እንዴ! በጣም በጣም። እንዴት አወቅሽ? እግዚአብሔር አንተን ለምን ይወድሃል ብላ እንዴት አወቅህ ካልከኝ አንተ የወንዶችን ፀጉር ቤት ነው የከፈትከው። እሷ አትገናኙም። ሴት ማለት ይኸው መጣች ማ ሴት ኦኬ። እግዚአብሔር አንተን ይወድሃል። አሜን አሜን። ጸሎት አድርጊልኝ። አሁንም ሴቶች ቅንቅናሞች የአንተን ደረጃ እንዳይደርሱ አንተን ታች እንጂ በታች እንጂ ራስህን ጋር እንዳይደርስ የኔ አባት ሞግሰው። እንደዚሁ አሁን እንደቀጠልከው ሴቶች አንተ ላይ እንዳይደብድቦ ሆስፒታል እንዳልገቡ። በተለይ የዱባይ ሴቶች ተጠፍጥፎ ተደብድቦ ሆስፒታል ይገባሉ። ወንድ ላይ የኔ አባት የኔ ፍቅር እስገብኡስ ይስካኑ ነው ተቆርሲሲኒቲ ብሩኬ ማለት ነው። ሁለት ሴቶች ብሩኬን አፈቅራ ሁለት ሴቶች ተጣልቶ አንዷ ታማ ሆስፒታል ገባች። ብሩኬ ማለት ነው። አይኑን አዛዩ ታፕታፕ ጎዳ ጆል ማለዳ ታፕታፕ ብሩክ ለሁለቱም የሆነ ፍቅር የለውም እንዴ? ለምን ታይኩ ፍቅር አሰጣኝ? ግማሽ እንኳን አንድ ልብ ነው ያለኝ። በአንድ ልቡ አፍቅር ያለው ሌላኛውን በኩላሊቴ ላፍቅራት ወይስ ምን ላድርገው? እና ታዲያ ምን አለ? ያቺኛውን በፍቅር ይዛ ይቺኛውን በፍቅር። ሴቶች መቼም ብር አይደለም የጠየቁ ፍቅር ነው የጠየቁ። ለሷም የኔ ፍቅር ረብች የኔ ፍቅር ካልክ ምን ችግር አለ? አይቻልም። ሁለት እግር ስላለሽ ሁለት ዛፍ እንትን ታያለሽ እንዴ? አይቻልም። አይደለም ብሩክ አዳምጠኝ። እኔ እኮ አግባ ምናምን አላልኩም። ያቺኛውም የኔ ማር ትላታለህ፣ ለዛችኛው የኔ ማር ትላታለህ። ከራስ አንተ ተደብቃ ትኖራለህ። ራስህን አከብረህ እንደ አሙን ጀ ልጥ አትበል አንተ እንጂ ችግር የለውም። በትክክል የኛ አባትና አባታችን እኮ ስንት ሴት ነው ያገቡት። አባቴ 4 ነው ያገባው። አንድ ቀን ተጣላው። ቲክቶክ የለም፣ ምን የለም፣ ሚዲያ የለም በስነ ስርዓት
አንተ ያፈቀርከውን ፕሮፋይል እሷን ፕሮፋይል ታደርጋለች። እንደ አንተም ደግሞ የኔ ፍቅር የኔ ምናምን ትላለህ። ፕሮፋይል አታርጋ አንተ እኔ እንትን ፕሮፋይል ያጣን አታርጋ ገባ ልዘጋብኝ እኮ ነው እኮ ፕሮፋይል አታርግ። ሴቶቹን በውስጥ አገኛቸው። ፍቅረኛቸውን ቲክቶክ ላይ አታምጡ። በቃ ባጭሩ ኧረ ጥሩ አይደለም። ሚስት ያላችሁ ደግሞ ሚስት አለኝ በሉ ንገሩ። እኔ አሁን ለምሳሌ ሚስት አለኝ ልጅም አለኝ በል። አዎ ልጅም አለኝ። አንተስ ስንት? አይ እኔ ገና ልጅ ነኝ። ከብሩኬ አሁን አንተ ልጅ ነህ እንዴ? ማን ይመስላል ታላቅ? ብሩኬ ነው። ብሩኬ ነው እሱ ነው በጣም የሚመስለው። ይሁት እስቲ እኔ እኮ ገና ጺም ራሱ አላበቀልኩም። መጣው እንዴ? ብሩኬ እኮ አንድ ሀገር ልጅ ነው ገና አሁን 23 ዓመት ነው። ተቀደለት አቡ በርጅ ያላረግነው እንዴ? እና እኔ ስንት ነኝ? እሺ 28 29 ትሆናለህ እንዴ? 27 ትሆናለህ። ብሩኬ እኮ 23 በቀደምነት ነው ያከበርነት ኪሎሌ ውስጥ አልሰማህ? በበርዝዴ ብለን በጭቅላቱ ኬክ ያበላን እኮ ይሄ ነው ብሩኬ ነው። ጋራ ይብዛችን ታውስ ደብር የኛ ይብዝ ባጭሩ አንተ ወይም 26 ወይም 24 እስከ 25 26 ይሄ ነው በቃ። ከዚህ በላይ የለክም አይደል? እንደዛ ነኝ። እንደዛ ነገር ነኝ። ትገምታለች ምንም አትልም። ግን እንደዛ አይደለም እኔ